ዛሬ የምነግራችሁን ነገር ጠራርጌ ለመናገር እሞክራለሁ። እስከ መጨረሻው በመስማት የምትችሉትን ያክል ኮፒ ሊንክ በማድረግ ለሁሉም ሰው ብታሰራጩልኝ በጣም ደስ ይለኛል። ይሄ ነገር ረሱል ሰለላሁ ዐለይሂ ወሰለም አደራ ብለው የከለከሉት ይሄንን ነገር እንዳታደርጉ ብለው የከለከሉት ከአልፈው ሁሉ የተራገሙበት ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ እንኳን ራሱ ያኒ በጣም ከበሽታቸው መክበድ የተነሳ እየተኙ እየተነሱ አደራ ይሄንን ነገር እንዳታደርጉ በማለት ያስጠነቀቁት ነገር ነው። ይሄንን ነገር እንድንጠነቀቅ ለሰዎች እንስጠነቀቅ ዘንድ ማስረጃዎችን በማየት በምንችለው አቅም ለሰዎች ሼር ብናደርገውና ብናዳርሰው የምንችለውን ያክል ካጠገባችን ከጎናችን ያለውን ሰው ብናስጠነቅቅ በጣም ደስ ይለኛል። በመጀመሪያ ግን ይሄን ነገር የተከሰተው ምንድነው የሚለውን ነገር ወደ ኋላ ወደ ኑህ አለይሂ ሰላም እንመልከት። ኑህ አለይሂ ሰላም የመጀመሪያው መልእክተኛ ሆኖ የመጣው ወይም ደግሞ ከነቢያቶች ቀጥሎ የመጀመሪያ መልእክተኛ ተደርጎ የመጣ ነብይ ነው። ይሄ ነብይ ማለት ነው። ይህ ነብይ የመጣበት ዋና ዓላማ አላህ Subhanahu Wa Ta'ala ውጭ ከአላህ Subhanahu Wa Ta'ala ውጭ እየተመለኩ ያሉን አካላቶች አንኮታክቶ አላህ Subhanahu Wa Ta'ala በብቸኝነት አምልኮ ለማለት ሊሰብክ የመጣ ነብይ ነው። ይህ ነብይ ለምን መጣ ሲባል አራት ግለሰቦች ነበሩ። የመጀመሪያው ወድ ይባላል፣ ሁለተኛው ሱዓ ይባላል፣ አራተኛው ደግሞ የጉስ ይባላል፣ ሶስተኛው የጉስ ይባላል፣ አራተኛው የዑቅ ይባላል፣ ነስር ይባላል። ወድ ሱዓ የጉስ የዑቅ ነስር እነዚህ አምስት ሰዎች ወይም አምስት ግለሰቦች ይመለኩ ነበር። እነዚህ ግለሰቦች እንዴት ነው የተመለኩ ሲባሉ ቀስ በቀስ ሸይጣን ነው ያስመለካቸው። የመጀመሪያው ጄኔሬሽን ላይ እነዚህ እኮ ሷሊህ ናቸው፣ እነዚህ እኮ መልካም ናቸው ምናምን በሚል ቀብሩ ከመስገጃ ቦታ ወይም እንደዚህ አይነት ቦታዎች ላይ እንዲገነባ ተደረገ። ከዛ በኋላ እነዚህን ሰዎች እኮ መቃረቢያ ነበሩ በሚል የሁለተኛዎችን ጄኔሬሽን አንተናቸው አታለላቸውና ወደ አላህ መቃረቢያ ናቸው በሚል መለማመን ጀመሩ ማለት ነው። በመጨረሻ በሶስተኛው ጄኔሬሽኖች ላይ ግን ቀጥታ ከአላህ ውጭ መመለክ ጀመሩ ማለት ነው። ወይም ደግሞ አምልኮ መፈጸም ጀመሩ። ከአላህ ውጭ ማምለክ ጀመሩ ማለት ነው እነዚህ አካላቶች። ከዛ ኑህ አለይሂ ሰላም ተላከ። አምላካችን አላህ በሱረቱ ኑህ ላይ ይህን በግልጽ አስቀምጧል። ወቃሉ ላ ተዘሩነ አሊሀተኩም እነዚህ አማልክቶቻችሁን በፍጹም እንዳትተው፣ ወላ ተዘሩነ ወድን እንዳትተው፣ ወላ ሱዋዕን ሱዋዕ የሚባለውንም እንዳትተው፣ ወላ የጉሰ ወየዑቅ ወነስራ የጉስ የሚባለውን የዑቅ የሚባለውን ወነስራ የሚባለውንም እንደዚሁም እንዳትተው በማለት ህዝቦቻቸውን ያስጠነቅቁ ነበር ማለት ነው። ከኑህ አለይሂ ሰላም ማለት ነው። ሰዎች ምንድነው ያሰቡት? እነዚህ አካላቶች በቃ የሚመለኩ ትክክለኛ አማልክቶች ናቸው ብለው ነው ያሰቡት ማለት ነው። ከዛ ኑህ አለይሂ ሰላም መጥቶ ለ950 ዓመት እንደዛ ቢለፋም ሊንቀሳቀሱ አልቻሉም። ምክንያቱም ሸይጣን እንደፈለገ አድርጎ ተጫውቶባቸዋል። በፍጹም አንንቀሳቀስም በማለት ያንን ሁሉ አደረጉ። መጨረሻ ምንድነው የሆነው? በቃ ጥፋት ሆነ፣ ጠፉ። አላህ Subhanahu Wa Ta'ala ዱዓ ያደረገ ኑህ አለይሂ ሰላም መጨረሻ አላህ Subhanahu Wa Ta'ala በውሃ ተጠልቅልቀው እንዲጠፉ አደረጋቸው ማለት የኑህ አለይሂ ሰላም ልጅ ሲጨምሮ ማለት ነው። 950 ዓመት ተለፍቶ የሰለሙት ወይም ወደ እስልምና የገቡት ግን ከ70 እስከ 100 የሚደርሱ ግለሰቦች ናቸው። እነዛ ብቻ ሲድኑ ሌሎቻቸው ጠፉ ማለት ነው። ይሄ የሆነበትን ምክንያት ምንድነው? በትንሿ ነገር የቀብር አምልኮ የሚባለው ነገር ቀጥታ ከአላህ ውጭ ማመለክ ስለመጣ ነው። አሁን ምናልባትም ቀስ ብሎ የሆነ ተበሩክ ምናምን በሚል ሊታይ ይችላል፣ ወይም ማዳረሻ መቃረሻ ሊባል ይችላል። ቀስ በቀስ ግን ወደ ቀብር አምልኮ ይሄዳል። አሁንም የሆነ የቀብር ምናምን የቀብር ወቅፍ ተሰጥቶ ነው ምናምን ተብሎ ከሙስሊሞች መቃብር ተለይቶ መደረጉ ይሄ ነገር ምን ያደርጋል? መጨረሻ ላይ በላ ይዞ ይመጣል ማለት ነው። ስለዚህ እነዚህን ነገራቶች ደግሞ ሙስሊሞች ምን ማድረግ አለብን? መጠንቀቅ አለብን። እኛ ከሌሎች ኡመቶች ኸይር የተባልንበት ዋና ዓላማ ምንድነው? በመልካም ነገር ስለምናዝና ከመጥፎ ነገር ስለምንከለክል ማለት ነው። እሺ ወደ ረሱላህ አለይሂ ሰላም ሐዲሳቶች ስንመጣ የአላህ መልእክተኛ አለይሂ ሰላቱ ሰላም አላ አዋጅ አሉ። ይህንን ሙስሊም የዘገቡት ሐዲስ ነው። ይህ ሐዲስ አላ አዋጅ ወኢነ መን ካነ ቀብለኩም ከእናንተ በፊት የነበሩ ሰዎች እኮ ካኑ የተኺዙነ ቁቡረ አንቢያኢሂም የአንቢያዎቻቸው መቃብር እኮ ይይዙ ነበር አሉ የአላህ መልእክተኛ አለይሂ ሰላቱ ሰላም። መስጂድ አድርገው ይይዙ ነበር። ያኔ ከዛ መስጂድ ሰርተው ይሰግዱላቸው ነበር ምናምን። አላ አዋጅ አልሆኑ አደራችሁን እንዳታደርጉ ማለት ነው። ፈላ ተተኺዙ ቁቡረ ቀብርን በፍጹም እንዳታደርጉ መሳጅድ አድርጋችሁ በፍጹም እንዳትይዙ። እኔ አነሃኩም አን ዛሊክ እኔ ከእንደዚህ አይነት ነገር እከለክላችኋለሁ ብለው ቀጥታ ነው የአላህ መልእክተኛ አለይሂ ሰላቱ ሰላም የተናገሩት ማለት ነው። በተመሳሳይ እሙ ሐቢባና እሙ ሰለማ የሚባሉ የረሱላህ ሰለላሁ ዐለይሂ ወሰለም ሚስቶች ሀበሻ ሄደው ነበር። ከዛ ምን አዩ? የቀብር
ከዛው ላይ ደግሞ ምን አየው እንትን የተሳለበት ስዕል አዩ ማለት ነው። ከዛ ለረሱል ሰለላሁ ዐለይሂ ወሰለም ይሄን ነገራቸው። ፈቃለ ረሱላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ምን አሉ? ኢነ ኡላኢከ እነዚህ እኮ ኢዛ ካነ ፊህም الرجل الصالح صالح የሆነ ሰው በሚሞት ጊዜ በነው على قبره በቀብሩ ላይ መስጂድ ያኒ ይገነቡ ነበረ። ወሰወሩ فيه تلك الصورة ከዛ በኋላ ምን ያደርጉ ነበር? ሱራ ወይም ደግሞ ይሄ እንትን ምንድነው ፎቶቸውን ወይም ደግሞ ስዕል ከዛ ያደርጉበትና ከዛ በኋላ ለዛ ነገር አምልኮ ይፈጽማሉ ወይም ደግሞ ያንን ነገር ያደርጉ ነበር ብለው ያላህ መልእክተኛ አለይሂ ሰላቱ ሰላም ከተናገሩ በኋላ ኡላኢኪ ያሉ እነዚህ ማለት እኮ ሽራሩ ኸልቂ ዐንደላሂ አላህ ሱብሓነሁ ወተዓላ ዘንድ አሸረ ናስ የተባሉ ወይም ሽራሩ ኸልቂላህ ያኒ አላህ ሱብሓነሁ ወተዓላ ዘንድ በጣም የተጠሉ ግለሰቦች ማለት እነዚህ ናቸው። የውመል ቂያመቲ ትንሣኤ ቀን ብለው ያላህ መልእክተኛ አለይሂ ሰላቱ ሰላም አስጠነቀቁ ማለት ነው። ስለዚህ ከቀብር ላይ መስጂድ መስራት ወይም ደግሞ የመስገጃ ስፍራ ማድረግ ትልቅ የሆነ ወንጀል ነው። እዛ ሄዶ መስገድም ትልቅ የሆነ ወንጀል ነው። ስለዚህ ጥንቃቄ እናደርግ ይገባል። ያላህ መልእክተኛ አለይሂ ሰላቱ ሰላም ሊሞቱ ሲሉ ማለት ነው ያኒ እንትን እያሉ በጣም ከመታመማቸው የተነሳ እየተነሱ እንትን እያሉ በጣም በሽታው ከባድ ከመሆኑ የተነሳ ከዛ መጨረሻ ላይ ሲነቁ ምን ይላሉ? ቃለ ረሱላህ ሰለላሁ ዐለይሂ ወሰለም في مرضه مرض يعني አሟቸው ሳይል الذي لم يقم منه ከርሱ ያልተነሱበት ወይም ደግሞ መጨረሻ የሞታቸው ጊዜ ማለት ነው። ምን አሉ? لعن الله اليهود والنصارى ነሳራዎችንና አይሁዶችን አላህ ይርገማቸው አሉ። اتخذوا قبور انبيائهم مساجد ምክንያቱም የአንቢያዎቻቸውን ቀብር መሳጅድ አድርገው መስገጃ ስፍራ አድርገው ይዘውታል ብላ ያላህ መልእክተኛ አለይሂ ሰላቱ ሰላም በእርግጥ ከለከሉ ማለት ነው። በሌላ ሐዲሳቸው ቃለ ረሱላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ምን ይላሉ? አላሁመ ላ ተጅዐል ቀብሪ የኔን ቀብር በፍጹም እንዳታደርግብኝ ጌታዬ ወሰነን አይ አምልኮ ስፍራ ወይም ደግሞ ጣዖት አምልኮ ቦታ እንዳታደርግብኝ። ለዐነ አላሁ ቀውመን ሰዎችን ይሄን ረገሙ አሉ። እተኸዙ ቁቡረ አንቢያኢሂም የነብዩያቸውን ያኒ እንትኖች መስጂዶችን ያዙ ያኒ አንቢያኢሂም የነቢያቶቻቸውን ቁቡር ቀብር ያዙ መሳጅድ አድርገው ያዙ። አላህ ሱብሓነሁ ወተዓላ ይርገም ወይም ደግሞ አላህ ይርገማቸው ብለው ያላህ መልእክተኛ አለይሂ ሰላቱ ሰላም ተናገሩ ማለት ነው። ስለዚህ ወይም ደግሞ አላህ ረገማቸው ብለው ተናገሩ። ስለዚህ ምንድነው ምን ላስተላልፍላችሁ የሞከርኩትኝ እዚህ ላይ እንድንጠነቀቅና ለሰዎችም እንድናስተነቀቅ ልጆቻችን ነገ ምንም የማያውቁት ግለሰቦች ጄኔሬሽን ሲመጣ እየተበላሸ ብዙ ነገራቶች እየተበሰቃቀለ ነው የሚመጣው ማለት ነው። ስለዚህ እኛም በምንችለው አቅም ይሄ በነገራችን ላይ ግልጽ የወጣ ስለሆነ እንጂ በየቤቱ በየሀገሩ በየክፍለ ሀገሩ እንደዚህ አይነት ቦሪዎች አሉ። እንደዚህ አይነት በጣም ብዙ መጥፎ ስራዎች ይሰራሉ። ለነዛ ሰዎች ይገዟቸዋል፣ ይሰግዱላቸዋል፣ ያደርጉልናም ብለው ያምናሉ። ከአላህ ሱብሓነሁ ወተዓላ ውጪ በኦሬዲ እየተመለከ ነው ያለው። ስለዚህ እነዚህ ሽርኮች መወገድ ስላለባቸው የምንችለውን ያክል ልናስጠነቅቅና ከመጥፎ ነገር ልንከለክል በኸይር ነገር ልናዝ ይገባል። የሰው ልጅ ከወንጀል ሁሉ ዙልሙን ዓዚም የተባለ ነገር ቢኖር ሽርክ ነው። በአላህ ሱብሓነሁ ወተዓላ ላይ ማጋራት ማለት ነው። አላህ ሱብሓነሁ ወተዓላ ከሽርክ ይጠብቀን፣ መጨረሻችንን ያሳምርልን፣ ከቢድዓ ይጠብቀን። الله يحفظكم والسلام عليكم.